ይህ ሰው በአጋጣሚ አንዲት የቆየች የሙዚቃ ሳጥን አገኘ። ሳጥኑን በከፈተ ጊዜ ግን በውስጡ አንድ አስገራሚና ምናባዊ ዓለም እንዳለ ተመለከተ። በዛ ዓለም ውስጥ ያሉ ሰዎች በከባድ ጦርነት ላይ ነበሩ። ክፉ ወራሪ የበላይነቱን ይዞ ጥቃት ሊሰነዝር ሲል በድንገት ሰውየው ድምፅ ሰማ። ነገር ግን ሰውየው የት እንዳለ ሊያየው አልቻለም። ስለዚህ የጥበብ አይኑን አነቃ። ኃያሉ ወራሪ የሰውየውን ግዙፍ አካል ሲመለከት በድንጋጤ ተነስ፣ ሰውየውን ከየት የመጣህ ነህ እያለ በቁጣ ሊያጠቃው ሞከረ። ሰውየው ግን ምንም አልደነገጠም። እንዲያውም በጣቱ ብቻ ተክ አደረገውና ወራሪውን በመቶዎች የሚቆጠሩ ሜትሮች ርቀት ላይ ወርውሮ ጣለው። ሰውየው ሁኔታው በጣም እውነተኛ ስለመሰለው እንደ ቪዲዮ ጨዋታ እያየ ይገረም ነበር። እዛ ዓለም ላይ የነበረችው እቴጌም በፊቱ ተንበርክካ እንደ አምላክ ተቀበለችው፣ ስጦታዎችንም አበረከተችለት። ሰውየው የተሰጡትን የጂንሰንግ ስሮች አንዱን በላ። ወዲያውኑ በሰውነት ውስጥ ታላቅ ኃይል ሲፈስ ታወቀው። ከዚያም አንዱን አስማታዊ ቀለበት አደረገው። በዚያውም ቅጽበት በቤቱ ውስጥ ያለውን ግንብ በቀላል ቦክስ ሰባበረው። ሰውየው በጋሉ ዓለም የጠነከረ መምጣቱን በተረዳ ጊዜ የተወሰኑ ወሮበላዎች እሱን ፍለጋ መጡ።